ምንድነው በፌደርሰንም እንደ ረቦና እንደዚህ ጋር አይጀመርም እንዴ ምንድነው የራባሳ ምን ወርባችኋል እንዴ ማለት ለምግብ ነው የመጣችሁት ለምን ነው የመጣው አንተ እኔ ለምግብ አይደለም ስለጠሩኛ እነሱ ስለማከበር ምናምን ነው የመጡት እንጂ ለምግብ የምግብ ችግር የለብኝም እኔ በሬ በየወሩ እየጣልኩኝ ደሃ ምናምን አበላለሁ የምግብ ችግር ምናምን የለብኝም ያው ጣሪ አክባሪ ነው ብዬ ነው እንጂ ስሙ እንዴ ብፌ አልቋል ምንም በላለው ጀውን አቆየለንም ቤተ ምግብ ይቅርታ እንዴ ብፌው ተስተካክሎ አልቋል ያልኩት ወይ እሺ እናቴ እና እንዳልኩ ትቀርማላችሁ እንዴት ነው ትቀርማላችሁ ወይስ እንዴት ይሻላል እኔ ብዙ አራበኝም አይመስልም እንደዛ ቀደማ ሂድ አንተ ሂድ የኛንም ያዝን ስጦታው የቤት ስራ ሳስሩ መጣችሁ ይኸውላችሁ ስንገረፍ እንዳያመን ማለት ነው ሁላችሁም አፈራስ ነው አቧራ እጃችሁ ይሄ ያሟል እንዴ ከየት ነው የመጣለት ይሄ ሐሳብ ፊላ ጫማህ ላይ ምንድን ነው ያለው ጅል በጥንት ቀልድ ዘንድሮም ትጃጃላለህ በዚህ ጋር ነው ሰው ለምን አሰሚን በዚህ ጋር ነው ኧረ ክርክር እንደውም እኔ እኮ ለምንድን ነው እኔ ብቻ ሰለባ የምሆነው ምን ዕዳ ገባው ፊላይ ያ ናይት ግን ትዝ ይላል የት ያኛው ናይት ነው ያሳለፍነው እኮ የትኛው ናይት ያኛው ናይት ነው አብረን ጊዜ ያሳለፍነው እንዴ ደም ደስ ብሎ ማታ ላይ እንትን አንቺ እሱ ሲጀመር የማይደገም ቀን እኮ ነው በእናትህ በጣም ሰው እንደ ኤቭሪ ሲንግል ሞመንት እንዴት ፈታ ይላል በጣም ነበር ደስ የሚለው አንደኛ ከምር ለዛሬ ደግሞ ሰርፕራይዝ ይዤልሃለሁ አሁን ከሌላ እንደገና ልታስደስችኝ ነው በእናትህ ምን አርግዣለሁ እንኳን ደስ አለሽ እናቴ ከምር ደስ ብሎኛል ስላረገሽ እንኳን ደስ አለሽ ማለት በማርገዝሽ ደስ ብሎኛል ላይክ አላ የልጅነት ልትሆኚ ስለሆነ አርግዤልሃለሁ እኮ ነው ያልኩ ያለሁት እኮ ደስ ብሎኛል እንኳን ደስ አለሽ እንዴ ምንድነው ማለት አለብኝ እንኳን ደስ አለሽ ምን ማለት ነው እንዴ ፈሌ ይቅርታ ማራችሁ ከፖ ልጁ ያንተ ነው እያለች ነው ያንተ ነው ክርስትና አባት ልታረጊኝ ነው ኧረ በእናትሽ አሁን እንዴት ብዬ ነው ልቀበለው የምችለው አባትዬውስ ቢሆን እሺ ይላል አሁን ክርስትና አባት መቀበል አልፈለክም አይደለም ያንተ በዲኤንኤ በዘር ያንተ ነው ያብራከ ከፋዩ ያንተ ነው እያለች ነው ያንተ ልጅ ነው እኮ ነው እያልኩ ያለሁት እኮ ደስ ብሎኛል እኮ እንኳን ደስ አላት እኮ እንኳን ደስ አለሽ እኔ እኮ ደስ ብሎኛል እኮ ማለት አንተ ደግሞ አስጓጓ ካንተ ነው ያረገዝኩት እያለች ያንተ ልጅ ነው ይኸውልሽ እናንተ አልገባችሁ ነገር አለ ገድ የሚባል ነገር አለ ከኔ ጋር መዋል ከጀመረሽ በኋላ ይኸው ለመለመች ልጅቷ አረገበች እንኳን ደስ አላት እኔ እኮ ደስ ብሎኛል እናንተ ደስ አላችሁም እንዴ ቆይ ምንድነው ደስ አላችሁም እናንተ ምን አይነት አካካድ ነው ይሄ ያንተ ነው በዘር ያንተ ነው ዲኤንኤ ቢመረመር 99.99999% ያንተ ነው የራስህ እያለች ነው ያንተ አሁን እሱ እንደሚለው ነው የሚሆነው ያንተ ልጅ ነው በቃ እንኳን ደስ አለሽ በእናትሽ ሮንግ አንሰርስ ኦንሊ ወይም የተሳሳተ መልስ የሚለውን ጨዋታኛ ልንጫወተው ነው ጨዋታው ምንድነው ጥያቄ ጠይቃለሁ እኔ እነሱ የተሳሳተ መልስ ብቻ ነው መመለስ የሚችሉት ትክክል ከመለሳችሁ ትመታላችሁ ከኛ ጀሞ ውስጥ ቆንጆና አማላዩ ማን ነው ፍላጎት አምላኬ ለኔ የምትወስደው ጠፍታ ነው ለኔ የምትወስደው ማን ጠፋ እንደው አንተ አጣህ ለኔ አራት አጣም አንተ በል አሬ ሲንግልነት መረረኝ አምላኬ መረረኝ ሲንግልነት አራ እንደው እቺ ሴት ያንተ ናት እቺ ያንተ ሚስት ናት ብለህ ስጠኝ እስቲ ኧረ ወይ ሲንግል መሆን እንደው እንዴ አምላኬ እዚህ ሰማይ እዚህ ኧረ ማረኝ ማን ጠራ ይኸውልሽ እኔ ቆንጆ ማለት ባንቺ አልጀመረም እንደዚህ ሴት ልጅና ምናምን ብላ ተጠራ ምንም የማይሰፍር ነገር የለም ይኸውልሽ ባንቺ አልጀመረም እኔ ቆንጆ ምንድን ነው የምታወራው እኔ እሱን ነው የጠራሁት ያማል እንዴ ውሽ እኔ መጀመሪያ ምድል የለኝም ምን አውቀዋለሁ ምን አይነት እኔ ዘላለም ሲንግል እንደሆነ የፈረድክብኝ አባ ሞኝሽ ስትፈልጊ አራዳ ሁለት አይሸወድም እሺ እዛ እቺኛ አንተን አልጠራውክም ምን ነገር አለች እንደገና እቺ ብቻዬን እኖራለሁ ስፈልግ ብቻዬን ምን ሆነ ነው ስጠራ አልሰማኸኝ
አምላኬ አንተ እኮ አትሳሳትም። አያ አንተ አትሳሳትም እኮ ይኸውልህ የእውነተኛው ሰው ነው መታ ወይ ነው እኮ እዚህ አካባቢ አዲስ ነኝና የቢያርጊ ሱቅ የቱ ጋር ነው? መንገ የቢያርጊ ሱቅ አንጦሮጦስ መሄድ ትችያለሽ። ስትፈልጊ በአንጦሮጦስ በኩል አድርጊ ሂጂ ስትፈልጊ። እቺ የዚህ ደግሞ የባሰ በእግዚአብሔር እቺ እኔ እዚህ አምላኬ ቆይ እኔ ማግባት የለብኝም እንዴ? ዛሬ በጣም አሪፍ ጊዜ ነበር አይደል? በጣም አሪፍ ጊዜ ነበር ያሳለፍነው። በጣም ደስ ብሎኛል። እኔ ራሴ በቃ ተመለስ፣ እኔ ቤት እደርሻለሁ። ደረሽ? አዎ እንገናኛለን። እሺ እንገናኛለን። የኔ ፍቅር ወይዬ ናፍቅሽኝ እኮ። አሁን እንዴ ተለያየ ነው? ሱቅ አለ እንዴ? ማን አንቺ? የኔ ፍቅር ምን ሆነህ ነው እንዴ? መንገድ ጠይቆኝ እኮ ነው። ተረጋጋ እንጂ። ምን አልከኝ? ሱቅ በዛኛው በኩል እንደዚህ ጥፍ ስትል አለለ። አዎ ወደዚህ ጋር። እሺ ማን ነው? ምን ሆነህ ነው? መንገድ ጠይቆኝ እኮ ነው ልጁ። እና ነገ እንዴት ነው? ስንት ሰዓት ነው የምንገናኘው ታዲያ? ነገ ጠዋት ላይ እናድርገው። ጠዋት ላይ ይሻላል መሰለኝ። ማን ነው የሴታ ሴት? ማን ነው? አንተ ኧረ ምን ሆነህ ነው? በእናትህ ተረጋጋ። ዴክስ ጓደኛዬ እኮ ናት። ምን ሆነህ ነው እንደዚህ የምትሆነው ግን አንተ? ቀንቼ ምናምን አይደለም እኮ የሆነ አላ አልጠረጠረሽም። እሱማ እና ምን አልሽኝ? ማን ነው ይሄ ደግሞ? ጠጣ ምንም አይልህም። እኔ እንደዚህ አይነት ነገር ቀምሼ አላውቅም። አንተ ምንም አይልም። የባህር ዛፍ ነው እኮ በጣም ነው የሚጣፍጠው። እኔ ጣዕሙ አይመችኝም። በእናትህ በጣም አንተ ቅመሰው ብቻ አንዴ ተከትበ ነው የሚቀረው። አባቴ ካይ ይቆጣኛል። ከየት ያያል? እኛ እኮ የማን ቦታ ነን ያለነው? ና አንተ ተባክህ ዝም ብለህ እንዴት እንደሚጣፍጥ እንዴ ልጄ። ወይኔ አባዬ መጣ። ይኸው እየነገርኳቸው አባዬ አንተ ምን ለምን ተጣጣው? አይደለም እነሱ እኮ ናቸው። እኔ እኮ ምንድነው እነሱ ናቸው? ልጠጣ ስትላት ነው የመጣሁት። እኔ አልፈልግም እያልኳቸው እነሱ እኮ እኔ ባልመጣ ኖሮ አርገር ጠጣ አልነበረም አባዬ። እኔ ባልመጣ ኖሮ እንደዚህ እየቀዳ እያራክ ጠጣ አልነበረ? እኔ ባልመጣ ኖሮ ያረክጣ ደግሞ ከየት ነው የገዛችሁት? አንቺ አልገኝም አልሻለም። እኔ መች እንደዛ አልኩኝ? ቤት እኮ ስለማይፈቀድልኝ ነው። ያም ሆነ ይሄ ግን ዛሬ ተገኝተሻል። ማን ነው? ምን አውቃለሁ? ምን ነው ታውቂያለሽ? ወደ ራሳችን እንመለስ። ይሄን ቀን ስናፈቀው ነበር ታውቂያለሽ? አዎ ምን አባቱ ምን የሚለው ከዚህ በኋላ ይጣላኛል። የምር ወደ ራሳችን እንመለስ እና በጣም ደስ ብሎኛል። የምር አበዛው ብርዝና አበዛው የምር እንዴ እናቱንና ናውጣ አለቃ ሰላም ነው? እንዴት ነው? ሰላም ነው? እንዴት ነው? ጤና ይስጥልኝ ኢንስፔክተር እንዴ ነኝ። መንገድ ዳር መላላስ፣ መንገራጨጭ፣ መለጣለጥ በአንቀጽ ቁጥር እንደሚያስቀጣ ታውቅም? ጌታ የርሳሉትን እኮ አንዱንም አልፈጸምኩትም። ዝም ቀጥ ብለህ ጥፋ ከዚህ። ዋጋቸውን ያቀምስልኛል እነዚህ ጨምላቆች። ዋጋቸውን ሰጣቸው። ግን ፀሐይ ላይ እየተሳሳምን መች አለ የከንፈር ጆሮ ደግፋለ ስንት ነገር አለ። ስንት ነገር አንቺም እንደገና ቤት ትቆጫለሽ። በጊዜ ወደ ቤት መግባት አለብሽ። ይሄ ቲክቶከር አይደለም እንዴ? እንዴት ቲክቶከራችን? ኧረ ሰላም ቤና። አይ ማኔ እንዴት ነሽ? እንዴት ነው የኔ አባት? በጣም ነው ማደንቅሽ በነገራችን ላይ። ቴንክ ዩ ማኔ ቴንክ ዩ። ወዴት ነው ታዲያ እንዴ? ምሳ አልበላሁም እኮ በያ። አይ ማኔ በቃ መልካም ምሳሽ። የኔ አባት በወጣ ይተካ እንዴ በያ። ዛሬ ምን ያዘበኝ ነው እንዴ ሶይ በያ? ይኸውልሽ ትናንትና ቀልበልልኝ ታውቂያለሽ አይደል? ውሃ ሳልጠይቅሽ ውሃ። ኧረ ማንዬ ደሞዝ አደረግሽው እኮ ምን እሺ። ኧረ ፎሎወር ነን እኛስ ማን አለን? ኧረ ምን እዳ ነገቦት ዘንድ የጀር ነበር ያልኩሽ። ዛሬ አንድ ነገር ይጠይቀኝ ብቻ ማለት ነው። አልሰማም ባልሰማ ዝም ብለላ በያ ኧረ በያ እናት ወር ብትገባ ተመልጠኝምሽ ጥናለው አለ ጎዱን አስተካክለው ጎዱን እየጠበቁ ነው። የክትፎ ስጋውን በረም አድርገን እንበለው። እናቴ እሺ አትጩኝ በእናትሽ እንዳይሾክ ልጁ እንዳይሾክ። እሺ አንዴ እሺ መኪና ፈልጊ ዶክተር ሚስቴን አይደለም ዶክተር አይደለም ልትወልድ ነው። ማን መንገድ ልትወልድ ነው። ዝም በእናትህ
ምን አባታችሁ ጨዋታል? እኛ የቆርጥ ቢሏ እንኳን ሲቆርጠን እንኳን እንደታ። ኧረ ዶክተር አይደለም እኮ ተጨንቃ እኮ ነው። በእናትህ ቶሎ አግዛት። እየገፋው ነው እኮ። ኧረ ዶክተር አይዞሽ፣ ገፋ ግፊ፣ አይዞሽ። እንደ ገፋ ስጋ ለተነሳ አድርገሽ አውጪው። አይዞሽ። ቆንጆ የደረበ ልጅ። ቴንክ ዩ ዶክተር። ኧረ እኔ ዶክተር አይደለሁም፣ ባልሽን እንኳን አልሰማ ብሎኝ። እኔ ስጋ ቤት ከልካች ነኝ። አንተ ስማ፣ ቆይ ያቺ ከምሰርሽ ጋር ተጣላችሁ? ተጣላችሁ ቀራችሁ? ተው በእናትህ ትዝቴን አቀስቅስብኝ። ተው። ቆይ እንደዚህ በቀላሉ ተጣላችሁት እንዴ? አትዋደዱም ነበር እንዴ? መዋደድ ብቻ። የኔ ፍቅር ወፎች አያም ፍቅራችንን ይዘው የሚበሩ አይመስሉ አሞራ እንዲያ ጅግራ ነው። ደስማ እንዴት ነው የሚያምረው! ባንቺ ነው የወጣው። የኔ ጌታ እንዴት አባቱ ነው ደስ የሚል። እስቲ አምጡ ልቀፈው። የኔ ጌታ ደግሞ አይረብሽም። ጸባዩ ራሱ ባንቺ ነው የወጣው። የኔ ጌታ ምን አባቴ ላድርግ? ያባቱ ቢጤ ቁንጅና እና ጠባይ ሲሆን በሷ ሽንት ሲሆን ነው በኔ ምን ልትሆን ነው? ማንን ነው ሽንታም? ሽንታም ሆነንማ በዘረህ አየ ነው። አባቢ መታው። ከሞን አባቢ ከሞን አንዴ ቆይ ሸንቼ ልምጣ። ምን ነው? እኔ እያቅለሸለሸኝ ወደ ላይ እያለኝ ነው ዛሬ። ምን እያቅለሸለሸኝ? አዎ እርግዝና ነው። አይ እርግዝና በጭራሽ። ይሄ እርግዝና አይደለም በጭራሽ። ማታ እንዳትበይ እያልኩሽ በልቼ ታምምሽ። ይሄ እርግዝና አይደለም እኮ። ማቅለሸለሽ ብቻ አይደለም ከውስጥ እኮ ወደ ውጪ ይረግጠኛል። ይረግጠኛል? በተረከዙ በጣም ወንድ ልጅ ነው። በእናትህ እንኳን ደስ አለ ወንድም ይሆናል። አይደለም በእናትህ እርግዝና አይደለም ይሄ። የትላት ልጇ ውስጥ አድጎ ነው የሚሆነው። እንዴ አንተ ምን ሆነ ነው? ይኸውልህ ዶክተሮቹ ራሱ ይላኩልኝ አልትራሳውንድ ነው። እንዴ ይሄው አፍንጫው ያንተ ቢጤ አይደል እንዴ? ድፍጥጥ ያለ ልጅ ይሄ እኮ ሶተል ሳይድግ እኮ እንደዚህ እኮ ነው የሚሆነው። አትዩም እንዴ? ምሳሌ አነጋገር ባትል ፓርት 3 ይላል። ይገባል። ሌባ ላመሉ ሉሉ ተመልከት በድሮ በሬ ተከሉ በርበሬ ፍየል ከመድረሷ ይፈሷ ያለፈው ክረምት ዝናቡ ዘነበ ተንጋለው ቢተፉ አምሎ ጨለጫቸው። ተመልከት ነገር በምሳሌ ጠጁን ጠጣሁ እንዴ? ነገር የመጨረሻ ቃልን ተናገር። የመጨረሻ ቃልን ተናገር። ቆይ እሺ፣ ምንም የምናገረው ነገር የለኝም። በቃ ማራጉም ምቻላልክ ምንድን ነው ያደረከው? ሆትስፖቴን ነው አጠፋሁት እንዴ? ሆትስፖት እንዴ? እና ልሞት አይደል እንዴ? ምንድን ነው የምታጠፋው? እና እኔ የሞትኩኝ ማንም የኔ ኔትወርክ ሼር ያደርግ ማንም አያረጋትም። አይገርምም? ገንዘቤ ነው ይሄ። የአይነ ፍቃድማ ማንም ሼር ያደርገው። እሺ የመጨረሻ ቃል የለህም? ኧረ በእናትህ ይገልህ እኮ ኧረ የመጨረሻ ቃል ወይ እሺ፣ አታሰማኝ። የመጨረሻ ቃል የሆነ ነገር ትዝ አለኝ። ቆይ ኧረ ልሞት ያሰው እንዳይጠጣው። ኧረ አንተ ክፉ ሰው ነህ በፈጣሪ ስም። እና እኔ እየሞትኩኝ የኔን ገንዘብ ማንም ሊጠጣው ማንም የመጨረሻ ቃል የለህም ታዲያ? ቃል የለህም? እያሰማኸኝ ነው እኮ ሳታሰማኝ አትገልግም። ልግደለሽ። ቆይ ምንድን ነው ደግሞ? ምንድን ነው ደግሞ? ልሞት ወንድሜ፣ ልሞት እኮ ምን ሆነህ ነው? አንተ እንትን የሰው እርግማን ይገላል። እኔ ራሱ እጄን ባላቆሸሸ ራሱ እርግማን ነው የሚገላል። አረ እርግማን ያኔ አንተን አጥቅቼ እንትን ልገባ የኔን ሞት ለሌላ ሰው ልሰጥብኝ ና ጀምረኸኛል። ና ጨርሰኝ። መስጥብኝ የኔን ሞት የራሴ ነው። ና ታመጣዋለህ። ና አምጦ ሞት ና እኔ ጀምረኝ ነው እንዴ? ሀዊ ፊላ እንዴት ነው? አላማረብኝም እንዴ? በጣም እንጂ ሁሌ አንድ አይነት ነሽ። ምን አላማረብኝም? ጅል ማን ነው አንተ? ጅል እንዴ? ተጠንቀቅ። የምታስበውን እያንዳንዷን ነገር መስማት ትችላለህ። እያንዳንዷን ነገር እቺ ሴጣን ትቀልባለች እንዴ? ጭራሽ ማን ነው አንተ ሴጣን የሚቀልበው እንዴ? እና እስከ ዛሬ ሳስብ የነበረው ላለ ሰምተሽዋል? በጠቅላላ
ከበኋላ ላፋታት እያሰብኩኝ እንደው ታቀብኝ ይሆን? በነገራችን ላይ እሱን አልፌ ነው እንዴ። እሺ ምንድነው ማድረግ ያለብኝ? ካንተ የሚጠበቀው አለማሰብ ብቻ ነው። አለማሰብ? እንዴት ነው አለማሰብ ብቻ? ወይ እያሰብኩኝ ነው። በእናትሽ እያሰብኩ ነው። ይኸውልህ አታጨናንቀው። ፈታ አድርገው። ፈታ ለቀቅ አድርገው። ፈታ ይኸውልህ አሁን እንዴት አላስብ እያልክ እያሰብክ ነው። ለአታጨናንቀው። ፈታ አድርገው። አሁን እንዴት አላስብ እያልክ እያሰብክ ነው። ወንድሜ ኪሴ ውስጥ ወንድሜ ኪሴ ውስጥ ወንድሜ ምናልባትም ይህን ደብዳቤ ስታነብ እኔ በህይወት ላልኖር እችላለሁ። ነገር ግን የቆምንበትን ዓላማ ሳትረሳ ለዚህ ያበቁኝን ጠላቶቻችንን ድባቅ ሳትመታ በታሪክ እንዳትመለስ አምንብሃለሁ ወንድሜ። ግንባራቸውን በልልኝ። እወድሃለሁ ወንድሜ። አበቃል። ኧረ በእናትህ ብሬን ስጠኝ። ከየት እሰጥሃለሁ? እኔ ቢኖረኝም ቢልሃል ምንድነው ቢኖረኝ የምትለኝ? ሁሌ ነው ቢኖረኝ የምትለኝ? እኔ ከፍቅረኛ ጋር ስገናኝ ኪሴ በባዶ ነው እየተገናኙ ያሉት። ኧረ በእናትህ አስበልኝ። እኔ ፈልጌው አይደለም እኮ እሱን ገንዘቡ ያንተ ነው አይደለ? ግን የለማ ሰጠኸኝ። በቃ አሁን የለኝም። ሁሌ ከዚህ በኋላ ስለ ብር በጠይቅህ መጥቼ በጠይቀው ውሻ በለኝ። እሺ ለምኑ ይላል እንዳላበዛው እንጂ ወይ ፍቅር የኔ ፍቅር በጣም ናፍቀኸኛል። ጊዜ የለኝም። ቶሎ ሩም ይዘህ ጠብቀኝ። እሺ መጥቼ በጠይቀው ውሻ በለኝ። የኔ ፍቅር ቡቡ የኔ ፍቅር የምን ነው? ግራ ገባሽ አይደል? የኔ ፍቅር እንትን ፔሬድ ላይ ነኝ። ማሪ ደህና ነህ? ግን ዛሬ ግራ ገባኸኝ እኮ። የኔ ፍቅር ምን ሆነ አለው? ተሳስቼ እኮ ነው ማለት ሲስተር ፔሬድ ላይ ነች። እቃውን ይዘዋል? አዎ ይዤዋለሁ። ጥንቃቄ ስለሚፈልግ ግን ቦታው ጭር ማለት ይኖርበታል። ለእሱ አታስብ። አንቺ ቦታውን ቃኝት ታርጊቶ ፈጠን ብትሉ ጥሩ ነው። ጊዜ የለኝም። እንደናንተ ይህን ስራ የሚፈልጉ ብዙ ሰዎች አሉ። ምን ማለት ነው? ብንያዝ ምን ያክል መዘዝ ውስጥ እንደምንገባ ረስተው ነው። ጥንቃቄ ያስፈልጋል። ምንም የለም ማለት ነው። ጥሩ ስራችንን መጀመር እንችላለን። ቃጠር ነው